ድሮም ቂም ነው የወለደው የአባት ወሸት። ዙሩን ሳልዘጋጅ ስፈጣጠነበት አለ አሁን ዙሩ ሊከር ነው። አረ የሰውዬ ለባተል አይደለም ለአማኑኤል ቅርብ ነው። ዘንድሮ ክረምት ትሻገራላችሁ። ይህን ቪዲዮ አይታችሁ ስንት ላይ ከገባ እሺ ትላላችሁ? ለማታውቁኝ አማማጁስ እባላለሁ። የሂፕ ሆፕ አክቲቪስት በመባል ነው የምታወቀው ቲክታክ ላይ ምናምን ነገር እና ዛሬ የሆኑ ፐርፎርማንሶች አሉ። ከዛ በኋላ ደግሞ ራፕ ባትል አለ። አይ ቲንክ ራፕ ባትል ይቀድማል። ራፕ ባትል ከዚህ በፊት አይቶ ማያውቅ። ኦኬ ዛሬ ኢንጆይ ታደርጋለሽ። ለማንኛውም ዛሬ ሳባዊና ጄም ራፕ ባትል ያደርጋሉ። ሶ ሞቅ ያለ ጭብጨባ አስተዋቸው ወደ ስቴጅ። እሺ በዚህ ጋር ያለው ጄም ይባላል። ከዚህ በፊት እዚህ ቤት የመጣችሁ ታውቁታላችሁ። በዚህ ጋር ደግሞ ሳባውያን ይባላል። ከዚህ በፊት እዚህ ስቴጅ ላይ ከእሱ ጋር ፐርፎርም አድርገዋል እና ሪማች እንፈልጋለን ስላሉ ዛሬ ሪማች ያደርጋሉ። ጸዴ ነገር እናያለን ብዬ አስባለሁ። እኔም ከእናንተ ሁሉ ኢንጆይ የማደርገው ሶ ይመቻችሁ። ማን ይጀምር? አሁን ሰምጣሉ። ከምን ልጀምር? ጀመርኩ በቃል ሰው ልሰብር። ጀመርኩ በቃል ሰው ልሰብር። ሚበልጠኝ ይምጣና እስኪ መድረኩን ያሸብር። ጀለስ ቁልቢጤላት ቁና ማራት ቁልቢጤላት ደጓ ማራት። ቆመህ ተናገር ዞረ ተከራከር ዞረ ተከራከር ቆመ ተመካከረ ብለው ጀለሶቹ አደፋፈራት። አሁን እኔ እዚህ ሳቱ አንተ የሳተራት። አሁን እኔ እዚህ ሳቱ አንተ የሳት ሂፓፕን ልቀስም ከኔ ስትጠጋ ለሰላሙ ጸደይ ለጸቡኔ በጋ ለሰላሙ ጸደይ ለጸቡኔ በጋ ልቀጥል በተረትና ምሳሌ ኢመንተነህ ለኔ ተራ እንኳንስ በዙፋን ይመተል ልትሆንም ሎሌ ይበልጥሃል ካንተ ጎን ባቆመው የኔን ጣት ማን ነው የማን እርግማን ነው እቺን ትንሽ ጠቦት ከነብር የጣል ወይስ ትምክት ነው ወይስ እብሪት ነው ትምክት ወጥቷል። ልክ እንደተረቱ የፍየል ወጣጤ ልቡ ያበጠበት እንዋጋ ብሎ ከነብር ላከበት። ድሮም እኮ አጭር ሰው አለ ይላል ሳይንስ መጠቅ ያለ እና ባለፈው ግጥምን ካብለ የጣልከው ወረቀት ባዶ ነበር ያው እንዳንተ ጭንቅላት። ዙሩን ሳልዘጋጅ ስፈጣጠነበት አለ አሁን ዙሩ ሊከር ነው። አረ የሰውዬ ለባተል አይደለም ለአማኑኤል ቅርብ ነው። ለአማኑኤል ቅርብ ነው። ግጥምህ ኮፒ ነው። ባለፈው ያቀረብከው ከድሮ ባተል ለቃቅመህ ኮፒ ፍሎውን ሳይው ደግሞ ገባኝ ለምን ቫይራል እንዳልወጣ ደግሞ በኔ ታማራለህ። የራቁ ታዲያ ከታለም ጀለስ አንተ ቫይራል እንድትወጣ መርጌታ ተስሏል ስለት። አንተ ቫይራል እንድትወጣ መርጌታ ተስሏል ስለት። ለመሃን እምቂ ለአገልጋይ እትዬ ለዚህ ልጅ ደግሞ ማይክ መያዝ ብርቁ ነው። ለማያቀታጠን እያለህ ነው ሐሰን ለማይቢያብድ እንኳን ስልቻውን አይጥልም አይደለም የሚባል እንኳን ስልቻውን ራሱን እስኪጠል ነው ማሳብነው። ከዚህ ባትል በኋላ ትዝታ ስለሚሆን ፎቶ አንሱ። ጓደኞቼ ምን ይሉኛል መሰለህ? የተኛውን በሬ ነካክተው አደረጉት አውሬ። አንተ ግን ባልነካከው በሬ በተነሳው አውሬ ዛሬ ትበላለህ ባትመስልም በጥሬ። ሲባል ሰምተህ ታውቃለህ? ለጥበብ የሞተልሽ ቀርቶ የገደለሽ በላ። እኔ ሞቼላት አንተ ገላት ልትበላ። ድሮም ቂም ነው የወለደው የአባት ወሸት።
እኔ የመጣሁት ከጥንት ከሳባውያን ስልጣኔ አንተ በዳይፐር አድርገህ ትጽፋለህ ለእኔ ቅኔ ንጉሥ ስለሆንኩ ከቶ አይነካኝም እኔንም ኩነኔ አንበርክኬ ገርፍካለሁ ሳባዊ እኮ ነኝ። እኔ እኮ የሚያስቀኝ አንተ ራፐር ነኝ ብለህ እዚህ መድረክ ትመጣለህ። ከዚህ ውድድር በኋላ ገጠር ገብተህ በግን ትጠብቃለህ። ውይ ለእሱም ለካ ወኔ ይጎልሃል። ወይ አንተ ትግጣለህ እነሱ ይጠብቀዋል። ደግሞ የሞት መልአክ ነኝ ይላል። ዛሬ ስትሞት የሞት መልአክን ማን ነው የሚገለው ብሎ ሲጠይቁ ከኔ በላይ ያለ የቄሳር ልጅ አለ። እሱን እንዳሉ ጥበቡ ከጥልቁ ከጨለመው በቅርቡ ይመጣል ጠብቁ ከማማው ብለህ ለፍ እኔ ነፍስህን ተዋታለህ ስጋት ብቻ ይረፍ። የተመረቀው ከትምህርት ቤት የምትማረው ግን ከኔ ዛሬ ብገልህ ለበረሮ ነፍስ አልገባም ኩነኔ የገነባከው ክብር በቃሌ ይፈርሳል። የሞራል ውድቀቱ አይደለም ላንተ ለልጅ ልጅክ ይተርፋል። የእሳት ራት ዕድሜ ትልቁ 7 ቀን ነው። አንተ እኔን የገጠምከው ከእሷ ለመቅደም ነው። ፊትህን አልጠቅስም ብቃቴ ይበቃል አንተን ለማሸነፍ። አንዴ ገብቻለሁ ከዚህ የሰው እንከፍ ጄክል እኔን ለመቅጠም ነው የመጣው ተምር አሁን ቀዱን አቁም ማይኩን እንካ እኔን ማድነቅ ሐሳይሉ ጽፈት ውል ሳይንሱ ሙግት እንዳይሆን ነገር ውሉን አያውቀውም እሱ ለነገሩ። ሰው ጥሩ አንድ ሰው ደና ግጥም ያለው ሰው ጥሩ አንድ ሰው ደና ፍሎ ያለው ሰው ጥሩ አንድ ሰው እኔን የሚረታ እስኪ ያለ ሰው ጥሩ እኔን የገጠመው ሁሉ ተሰባብሯል እነሱ ይመስክሩ። ለአንድ ቤት ለመጻፍ 3 ቀን ፈጀባሉ። ለአንድ ቤት ለመጻፍ 3 ቀን ፈጀባሉ። እኔ ግን ፍሪስታይል አደርግ ነበር በኤፍሬም ታምሩ ዘመን ቀንና ማታ ቃላቴ በቁና ያንተ አይነቱን መና በእጄ ስሰፍር ሆድህ ባዶ ማደር ለምዱ አፍህ ቃል ስቶና ክዱ ቃል ነው የሚሆነው አታስኩንን መታየን ከወዲያ ማሉ ጄምን እፈልገዋለሁ ራባትን እገጥማለሁ። ቆይ ጃኒ እንዳለው ልጁ ራሱ የት ነው ያለው? ልጁ ራሱ የት ነው ያለው? ልጁ ራሱ የት ነው ያለው? ቆይ አንድ ጥያቄ ልጠይቅህ መልስልኝ ለኔና ለጀመው። መስከረም ባመተ ቁጥር ያንተን ቁመት ነው የምጠባው? ንገረኝ፣ ያንተን ቁመት ነው የምጠባው? ቅራል በቃ ጠጣ ቅራል ከፈለክም እዳል እንዳይረብሽ ስንቅ ነገር የቤቱን ፍርፋሪ ይዘት ሄድና ቤትህ መቼም ምራት የለም ምትበለው ሳይኖር ዛቻ አግባብ እኮ አይደለም። ደግሞ ምንድነው መስመስለው ፖስተር በአንድ ብር ፓኬጅ ዶክተር ነው ቢያይ ያስጀምርልን ነበረ ቻሌንጅ እንደ ሀሳብ እቁብ ግባ እኔ ልስጥህና ግጥም መጽሐፍ ስለማችል ቅጠርበት ጉስትራ አይደል ለአንተ ቃላት የሚሰድብ ለአንተ ቃል የሚደረድር ምን እሱ ለአንተ ቃል ሲሰድር አንተ እየሄድክ አፍርስ። ኦኬ እሱ ለአንተ ቃል ሲደረድር አንተ አፍርስ እንደ ኮሪደር ኢንዶሚ ተልከህ አይደል የመጣኸው? ይቆጡሃል ቤት ኢንዶሚ ተልከህ አይደል የመጣኸው? ቶሎ ተመለስ እቤት ይቆጡሃል። ሚስተርም ልንገርህ የዘበኛው ልጅ ነህ አባትህ ነው መሃን። ምንድን ነበር ያልከው? አባትህ ጥሩ ሰው ናቸው እናትህም ናቸው ጀለስ ዘበኛው ነግሮኛል ነቅሎት ነበር እንዳትጸነስ የገባኸው አምልጧቸው። ልጅ ነህ ገና አልበሰልክም አይደለክም አዋቂ ዛሬ እሆናለሁ የቀብርህ አድማቂ። ያዝ ለኃጥአን የመጣ ለጻድቃን ይተርፋል። ያንተን ሆድ እንዳዩ ብለው ተረቱ ሆድ ከሀገር ይሰፋል። እኔን አይገርመኝም አይደለም ከሀገር ከዓለም ሊሰፋ አሁን ያልከው ሁሉ ለእኔ ቱሪናፋ እንኳንም ሴት አሉ በሄድክበት ሁሉ ነበር ልትነፋ። አሁን ልመክርህ ነው አውቃለሁ ምክርና ዱላ ለሰጩ ቀላል ነው። አሁን እመክርህና ወደ ዱላው ይሄዳል። ቆይ ይመስለኛል ዱላ ይሄዳል አይገባትም ካላየህ
ሰዎች ይላሉ ሰው የዘራውን ነው የሚያጭደው። እኔ ግን አንተ ጭንቅላት ውስጥ ጥላቻን ዘርቼ ክብሬን ነው የማጭደው። ይኸው 100 ብር እንካ እንድጨምርልህ እኔ አዜማለሁ። አንዴ እንኳን ተወርካ አይደለም በብቃት በምርጫም አልወድም። የአንተ አይነት ገዳደም ከጎኔ አይሄድም። የአፋራ ዱላ የሚይዘው ከሆነ ራሱ የአንተ አይነት አላፍስም። በዘር ከመጣ ሀብትም ንግስና በፍጹም አልወርስም። አቅሜን አውቀዋለሁ። አይደለም ለአንተ አይነቱ ለነ ሹሩ ለነ ገንፍሏል ለነ በራሪ በፍጹም አላንስም። ጀለስ አትጠራጠር። ለቤተሰቦቹ አዲስ ቻሌንጅ አለ። ስሙ ደስ ይለኛል። የከበረ ድንጋይ ዛሬ ክብርን ስቀማ ድንጋይ ይቀራል። ልፈልፍለውና ውሃ ልኮናችሁ የዘንድሮ ክረምት ትሻገራላችሁ። ይሄን ቪዲዮ አይታችሁ ስንት ላይ ከገባ እሺ ትላላችሁ? አንተ የሚስ ልጅ ቀማኛ በተረት ምተኛ አትፎካከር ከኔ አይነቱ ማኛ። ቀጣይ ለምትመጡ አያችሁ ሲጠፋ አያችሁት ወግ የለው ማረጉ ከኔ አፍ ያውጣችሁ ጸደያችሁ አንጉ። ምልቱን እዚህ ጋር የጣልከው 100 ብር በኋላ ለምነህ ወይስ ልትሄድ በግር? ዳዊትና ጎልያድ አንሆንም። እኔ ከጎልያድ ባስም ዳዊት ግን ካንተ ይበልጣል። እቅጭቁን ሳውራ የኛ ቤት በርቢል ካንተ ይበልጣል። ይሄ ሞንታጎን ካንተ ይበልጣል። ሳባዊው ስመጣለህ ከታሪኩ ስርወ ዘር ከማከዳ ሳባ በውበት ነው ሰለሞን በጥበብ የነቁት ማለዳ። ፖዚቲቭ ሊውሰዱት ጥበበኛው እኔ ልታይ ቢለው እሱ ቂፍ ቢያሰኘው ልክ እንደ ቄብ ዶሮ ቂፍ ቢያሰኘው ልክ እንደ ቄብ ዶሮ አጥሮ ምን ቢነፋ አይቀርም መተንፈሱ። እንኳን ለራፍ ቀርቶ ለሰውነት እንኳን አይደለም ብቁ። እህት ትሻላለች እሷ ማይክ ሲሰጣት ትሆናለች ንቁ። አሁን ቤት ትገባና ቲክቶክ ላይ ያለውን ሙሉ ፖስት ደልት። ከዛ አሁን እኔ የምነግርህን ፖስት ምን አትልም? ጀማሪ ቲክቶከር ነኝ ፎሎ አድርጉኝ እመልሳለሁ በታማኝነት። እንዳንተ አይነት ሰው ላይ ያለው የሚያምርበት ደግሞ በአካል ጉዳተኛ ጥቅል ነው ፖስት የምታደርገው ወሬ አይደበቅም። ወይ ግን እንዴት አመኑ? ከመግደል ራሱ መግደል ይጎልሃል። ያው ካንተ ባላቀም አንተ ሾልከህ ነበር እኔ ተራምጄ የገባ ነው ከበር። ቀንዲል አታቀማ የኔን ቃል ስሰማ ጆሮ ሰንበረ እየረሰውት ከፋራ ልጣጣም ስጠጋ ከሬሳ ጆሮውን ስነካው ይሄው አለርጂዬ ባመቱ ተነሳ። ምንድን ያልከው? ለጻድቃን ይተርፋል የመጣው ለኃጥአን ለስሙ ትልቅ ሰው ፂም ያላበቀለ ያስተሳሰብ ሕፃን። አንተን ነው በኔ ልክ ያሰቡት። ወንድ አታቂ ፋጤ ወራቂ ልናገር ነበር ታቃቂም አቃቂ። እኔ ለራስ ልታገር እጅን ከፍ አድርጌ ልክ እንደማንዴላ አንተ ገመድ ዝለን እስከዛ ቁመት እንዲሞላ ጨርሻለሁ። አሳዘንሽ እኔማ ስንት አለ ሆድሽ መሪማ ያስቀጠፈኝ እንጂ መቼ እዚህ መጣ ከኔ ሊወዳደር። ኳኔ ለመሆን ራሱ ፍጥነት ይጎልሃል። ቃሌ ጥይት ባይሆንም አንተን ይገልሃል። ሞተ ብትቀበር ማንዞሩ ያይሃል። አይደለም ጓደኞችን አይደለም አድናቂዎችን ማዘረ ራሱ ሆስፒታል እያለች ከሆዴ አልወጣም ብላ ክዳሃለች። እኔ በጥበብ ይሁዳ ነኝ። እንዲህ ስል ግራ እንዳትጋባ። ይሁዳ 2 ትርጉም አለው። አንደኛው ከሃዲ ሲሆን ሁለተኛው ደግሞ የተባረከ ማለት ነው። እኔ ጥበብ ላይ ሁለቱንም ማርሻለሁ። በጥበብም ተባርኬያለሁ። አጠቅመኝም ብዬ ትቼም ክጃታለሁ። ግን እንዳንተ አይነቱ አቋመ ጠመኔ ሲፈነጭባቸው በቃላት በቀኔ ቆሜ አላይህም ሽጬ እከብራለሁ። ይሁዳ ነኝ እኔ። ከዚህ ጣቴ ይሄ ጣቴ ያንሳል ብሰነዝርብህ ያንተን ያፈርሳል። ፋዘሩ እሱን ሲያስረግዙ ማዘሩ እሱንም ሲያረግዙ ቆምጥጧቸው ነበር ያስታውቃል ወዙ።
ወደ ቤትሽ ሂጂ። ባቃጥልሽ እንኳን ማገዶ ማፈጂ። ቁመት ካንቺ ያንስም እኔ ላይ ለመድረስ ትንሽ ተንጠራሪ። አማን ያስገባኝ ጀለስ ከወንደኛ ዳሪ አንዴ ነበር ፈልገሽ ነበር አልሰያ አንዴ መጣቻቷ እግዚአብሔር እኔ ተመችቶኛል። እኔ አቆራችሁ ዛሬ እግዚአብሔር ያብሬ ይመችሳል። እሺ ለማንኛውም ራባቱ ይሄን ይመስል ነበረ። ቀጣይ ማን ነው ይቀበለኝ ይሄንን ማይክ? ሰይፈር ለማንኛውም አብሬያችሁ የቆየሁት እኔ አማንጁስ ነኝ። አማንጁስ ነኝ። የሂፕሆፕ አርቲስት፣ የሂፕሆፕ አይን አባት፣ ሂፕሆፕ ትልቅ ነው። ይመቻችሁ። ወዳችኋለሁ። እኔ መቼ ቀረው ሁሉ ነገር ሞላ። ያባት ወይሻና ክሬዚ አይታችኋልና እዛ ደግሞ እሱ ማይክ ይሰጣል የነበርክ